ኢየሱስ ክርስቶስ ይበላል ይጠጣል አይደለም እንዴ? ይሸናል ይደክማል። ይሸናል የሚል ማስረጃ እናንጣልኝ። ኢየሱስ ክርስቶስ እንደኔውና አንተ ሰው እኮ ነው። ማስረጃ አንጣ። ይሸናል ምን አንጣ ማስረጃ አንጣ። በስምንተኛው ቀን አልተገረዘም? ማስረጃ አንጣ። ይሸናል የሚል እየነገርኩ እኮ ነው። በስምንተኛው ቀን አልተገረዘም። ለምን ነው ሽፍት የምታደርገው? እሺ ሽፍት አይደለም እየነገርኩ እኮ ነው። አሁን ደግሞ ወረስ ስላርግብህ አላህ እጅ እግር ባት ፊት አይን የማንም አይመስላለሁ አይደለ? አለው። ጭንቅላት አለው። ኧረ እባክህ ይኸውልህ የማይመስሉትን ጥያቄ ለምን ትጠይቃለህ? ለምንድን ነው የማይመስለው እንዴ? እጅ ካለው እግር ካለው ባት ካለው ጣት ካለው ፊት ካለው አይን ካለው ጭንቅላት አለ የለውም? ውፈይ ይቅርታ እስቲ ለማናገር እሺ እሱን አናግረው። ቆይ ራስህን ነው ማናገርህ። አናግረኝ ችግር የለም። ጭንቅላት አለ የለውም? አላህ ነገርኩህ። ይኸውልህ አሳጥሬ ከነገርኩ አላህ ጭንቅላት አለ የለውም? ምንም የጠራ ነው አልኩህ እኮ። ጭንቅላት አለ የለውም? የጠየቁን ብቻ መልስ እንዴ። ጭንቅላት አለው ወይ የለውም? ምን ማለት ነው? እጅ አለው አይደለ እንዴ? እጅ አለው እግር አለው። እኛን የማይመስል ነው እኮ። እናንተን የማይመስል ችግር የለውም። እናንተን የማይመስል እጅና እግር ባትና ፊት አይንና እጆች ጣቶች አሉት። ጭንቅላትስ አንተን የማይመስል አለ የለውም? ጭንቅላትስ አውዙ ቢላሂ ሚነሽ ሸይጣን ረጂም። ይሄ እኮ የማይመስል ጥያቄ ነው የጠየቅካለሁ። አይ ፓኒክ እያደረክ ነው። አይ ነው ብልት አለ የለውም? ብልት አለው የለውም? እኛን አይመስልህም ብያለሁ እኮ አገር የሚያህል ትልቅ የግብዳ ብልት ወይንም ሊሆን ይችላል፣ ወይንም ደግሞ ወንዝ የሚያህል ስንጥቅ ያለው የሴት ብልት ሊሆን ይችላል። ሁለቱንም ደግሞ የደረበ ሊሆን ይችላል፣ ወይንም ደግሞ ስልብ ሊሆን ይችላል። ማንንም አይመስል እና ወንድ ነው ፈጣሪ ወንድ ነው እናንተ ብላችሁ የምታምኑት እኮ ኢየሱስ እኮ ብልቱም ማንንም አይመስል ነው ያለው ያላ። እኛ ከዚህ ጥራቻ ይገባዋል ፈጣሪያችን ማለት ነው። አለው የለውም? ልንገርህ አለው የለውም? አለው የለውም? እኔ ይሄኛው እንደዚህ አይነት ጥያቄ አትጠይቀኝ። ለምን ነው የማልጠይቅህ? አምላክህን እጅ አለው እግር አለው ባት አለው ፊት አለው። ብልቱ የማንንም አይመስል ምን ክትልቀቱ ነው ማንንም አይመስል ወይን ማነሱ ነው የማንንም አይመስለው ምንድነው እሱ? እኔስ አየህ እኔ ልጠይቀው አንዴ ትጠይቃለህ። ለዚህ ነው አትባልግ ወደፊቱ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ መጠን የሰው ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ የሰው ልጅ ራሱን ይላል። የሰው ልጅ እየበላ እየጠጣ መጣ ብሎም ራሱን ተናግሮታል። ምክንያቱም በስጋ መገለጡን ለመጠቆም እየበላ እየጠጣ መጣ። ባይዘ ክርስቶስን በስጋ መምጣቱን አለማመን በራሱ ከሃዲነት ነው። በስጋ መጣ ብለህ ሰው አይደለም ማለት በራሱ ከክርስትና የሚያስወጣ አስተምሮ ነው። ምክንያቱም እርሱ ዞት የመጣው ምድራዊ ስጋ አይደለም ብለው የሚያምኑ ስላሉ ማለት ነው። የነሳው ከማርያም አይደለም ብለው የሚያምኑ ስላሉ ክርስቶስ የሰው ልጅ አይባልም ብለው የሚያምን ካለ ከክርስትና ይወጣል። ሰው አይባልም ካለ ከክርስትና ይወጣል። ከክርስትና ወላይ ይወጣል ማለት ነው። ያ ምክንያቱም እሱ ራሱን ምን ብሏልና የሰው ልጅ ብሎ ጠርቷልና እርሱ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ታዘዘ ተብሎ ተነግሮለታልና ስለዚህ ክርስቶስ ወንድሞቹን ሊመስል እኛም መሰለ በስጋ ተብሎ የተነገረለት ኤፌሶን ምዕራፍ 2 ቁጥር 5-7 ዕብራውያን ምዕራፍ 2 ቁጥር 15-16 በስጋ የተካፈለው ወንድሞቼ የሚያለን የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም። ስለዚህ የእኛን ዘር ነው የያዘው። በስጋ የተገለጠው እርሱ አምላክ ነው። እሱ በስጋ የተገለጠው የሰው ልጅ ነው። ሰው ልጅ ተብሎ ይጠራል። በስጋ የተገለጠው ቃል ማለት ነው። ስለዚህ ለክርስቶስ እነኚህ የሰው ልጅ የሚለው ይነገሩለታል። እንደኛ የባሪያውን መልክ ያዘ ተብሎ ስለተባለ ማለት ነው። ነገር ግን እሱ ፍጹም አምላክ መሆኑን ደግሞ መዘንጋት የለብንም። ስለዚህ ይሄ መቆሸሽ ምናምን ነገሮች በእኛ አይነገሩም። ሳዳ
የመጸዳዳት ምናምን እንደዚህ ከተበላ በኋላ እንደዚህ እንኳን ለእኛ ሳዳም ሜቢ ታሪኩን በደንብ አታውቅ ይሆናል እንጂ ለእናንተም ገነት ስገቡ እንኳን በልታችሁ መጸዳዳት ምናምን ካካ ማለት ምናምን እንደዚህ የለም ብላችሁ ነው የምታምኑት። በእኛ ደግሞ ምን ይታመናል መሰለ ሳዳም እነኚህ የመጡት የሰው ልጅ ከውድቀት በኋላ የመጡ ናቸው እነኚህ ብለን ነው የምናምነው። በኃጢአት ምክንያት የመጡ ናቸው። ጸጋ ከመጉደል የተነሳ የመጡ ናቸው ብለን ነው የምናምነው። እንኳን ለክርስቶስ ለማርያምም አይነገርም። አንዳንድ በቤተክርስቲያናችን ደግሞ አሉ አባቶች እስቲል አሉ አይነገርላቸውም። አይ ቲንክ ኦኬ ለጊዜው ልቆጠር ስማቸውን ከመጥራት ግን በአባቶች ቅዱሳን አባቶችም እንደዚህ ማይነገርላቸው አሉ። ከሰውነታቸው ቆሻሻ ይወጣል ምናምን ተብሎ ማይነገርላቸው የሌለባቸው ንጹህ የሆኑ አሉ ማለት ነው። ያም የሆነው ምንድነው? ይሄ ከሰውነት ቆሻሻ መውጣት በራሱ ተገነት ከወጡ በኋላ የመጣ ስለሆነ ማለት ነው። የኃጢአት ውጤቶች ናቸው እነኛ እንጂ እነኛ ማርያም ለምሳሌ ጸጋዋ ከፍ ያለ ቅድስት ንጽሕት ነች። ንጽሕት ነው የምንላት አይደለ? ስለዚህ ምንም አይነት እድፍ ጉድፍ የለባትም። በሴቶች ላይ ያለው ልምድም የለባትም። በምጥና በጭንቅ እንደዚህ በእንትን ፔሪድ በማየት ምናምን እንደዛ አይነገርላትም። ምንም አይነት እንትን የለባትም እሷ። ልጇ ደግሞ ጸጋን የሚሰጥ እሱማ እንዴት! ስለዚህ አንድ ፀሐይ የሆነ ቆሻሻ ላይ ብታርፍ ፀሐይ በቆሻሻው ትቆሻለች እንዴ? ብርሃን ቆሻሻ ላይ ቢያርፍ ብርሃኑ ይቆሻል? ክርስቶስ ብርሃን ነው፣ የዓለም ብርሃን። እኔ የዓለም ብርሃን ነኝ ይላል። የዓለም ብርሃን ነኝ። እሱ የዓለም ብርሃን ነው። ያ የዓለም ብርሃን ፀሐይ የሆነው ፀሐይን ወለደችልን ይባላል። እሱ ፀሐይ ነው። እሱ ብርሃን ነው። እሱ ምንም ሊያቆሸው አይችልም። በዚህ መቆሸሽ የሚነገረውም ከኛ አንጻር ነው። ቆሻሻነት የሚነገረው ከኛ አንጻር ነው። ሳዳ ቆሻሻ ተብሎ ራሱ የሚነገረው ለፈጣሪ ምንም አይደለም፣ ለእኛ ነው የሚነገረው። ለእኛ ለምንድን ነው የሚነገረው ካልከኝ ከገነት ስለወጣን መታመም አለ። ያ መታመም የመጣው ደግሞ ከባክቴሪያ አንጻር ነው። ማትታመም ቢሆን ቆሻሻ አይነገርልህም ነበረ። ባክቴሪያዎች ናቸው አለ። የሆነ ምግብን ለምሳሌ እንትን ሲያደርጉት ሲበርዙት እንዲሸት ያደርጉታል። የሆነ ስጋ ገዝተህ ብታስቀምጥ እነኛ ባክቴሪያዎች እንዲበሰብስ ያደርጉታል። ሜቢ ይህንን ታሪክ የምታውቅ ከሆነ ስጋ መበስበስ የመጣው መግማት የመጣው በአይሁዶችና በአይሁዶች ምክንያት ነው ይላል የእናንተ ሐዲስ። ነብያችሁ ስጋ መሽተት መግማት የመጣው በአይሁዶች ምክንያት ነው ይላል። which means ከዘር ጋር በተያዘ ባል ደግሞ ሚስቶች ሁሉ ባሎቻቸው ማመሰግኑት በሔዋን ምክንያት ነው ይላል። ስለዚህ መግማቱ ስጋው ራሱ የመጣው ከገነት እነኛ በመንባረራቸው ኃጢአት በመስራታቸው ነው ብሎ የሚያስቀምጠው እነኚህ ባክቴሪያዎች ህመም ስለሚያመጡብን ነው። ለኛ ሽታ መቆሸሽ ምናምን የሚነገረው ለኛ ነው። ለፈጣሪ ፍጡር ምንም ሊያቆሽሸው አይችልም። አንተ ብቆሽሽ በሳሙና ታጥበህ ልብስ ሊጸዳ ይችላል። ፈጣሪን ምንም ነገር ሊይዘው አይችልም። ምክንያቱም እሱ ፊዚካል ቦዲ ስላልሆነ የሆነ ነገር ሄዶ የሚመረግበት አይደለም፣ የሚቆሽሽ አይደለም። ብርሃን እንደዚህ ታያለህ። ብርሃን ላይ እንደዚህ ቆሻሻ ወረህ መለጠፍ ትችላለህ እንዴ? ብርሃን ነው። እኔ ፊቴ ብርሃን አለ። ብርሃንን ልታቆሽሸው ትችላለህ? አምላክ ብርሃን ነው። ከብርሃንም በላይ ረቂቅ የሆነ ብርሃን ነው። ብርሃናትን ያስገኘ ብርሃን ነው። እሱ የብርሃናት ሁሉ ምንጭ እሱ ብርሃን ነው። ብርሃንን እንኳን ማቆሸሽ የተፈጠረውን ካልቻልክ ፈጣሪን እንዴት ያቆሽሸዋል ብለህ ታስበዋለህ? እሱ ምንም በምንም ሊቆሽሽ አይችልም። ይሄ እኛ አስተምሮ ነው። የእናንተ ፊዚካል ቦዲ ስላደረጋችሁት ነው። ኮንሰፕታችሁ ፊዚካል ቦዲ ያለው ነገር ስለሆነ የሚያቆሽሸው እንደዛ ነገር የምታስቡ ስላለ ነው። ሜይ ቢ ከዛ ጋር ካያያዝከው ሱረቱ ሂጅር ላይ 26ኛው አያ ላይ ሱረቱ ሂጅር ላይ 33ኛው አያ ላይ አላህ አደምን ከሚገማ ጭቃ በሁለት እጆቹ ነው የሰራው። ጠፍጥፎ አብክቶ ነው የሰራው። ስለዚህ የቆሻሻነት የምታስቡ ከሆነ ፈጣሪ ይቆሽሻል ብላችሁ የምታስቡ ከሆነ አላህ አደምን በሁለት እጆቹ ከሚገማ ጭቃ ከሰራው እጁን ታጥቧል አልታጠበም ወደሚል ጥያቄ እንገባለን ማለት ነው። የሚያቆሽሸው ነገር ካለ አላህ። እኛ ጋር ግን ምንም ፈጣሪን ምንም ነገር ሊያቆሽሸው የሚችል የለም።